በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት ገጠመኝ እጅግ በጣም ብዙ የምትማሩበት በውስጡ ጥንቃቄ ማድረግ እንዳለባችሁ የምታስተውሉበት እንዲሁም የሚያስቁ ነገሮችም ቢኖሩትም ግን ጥንቃቄ ማድረግ አለብን። ቤተሰቦቼ የምንጠነቀቀው ታዲያ በመንፈሳዊ ጥንቃቄ ነው። ዝም ብሎ ዓለማዊ ጥንቃቄ አይሰራም። አየነው፣ ሞከርነው፣ ስንት ሴኪሪቲ የሆኑ ነገሮችን ሞከርን። ካሜራ፣ እንዲሁም አጥር፣ የኤሌክትሪክ አጥሮች፣ ሽጉጥ፣ ውሻ ምናምን ያሳድገን ራሳችንን በብዙ ነገር ከለልን። ግን ከነዚህ ሁሉ ጥበቃዎች ውስጥ ገንዘብ ተከፍሎት እንኳን የሚጠብቀው ሰው የተባለው ፍጥረት እንኳን ራሱ ደካማ ሆኖ በሌባ ወይም በውስጥ ባለው ሌባ እየተገደለ እኛም እየተጋለጠን ያለ ነው። ሁላችሁም እየተጋለጣችሁ ያላችሁትና መንፈሳዊ ጥንቃቄ ከሌለ በፍጹም ማንም ሰው አይተርፍም። እንግዲህ ለዛሬ ይዤላችሁ የመጣሁት ገጠመኝ በፌስቡክም በዩቲዩብም የአባቴ ጥበብ ወይም ደግሞ እንዲህ ነው የአባቶቻችን ጥበብ ነው ድግምት ደብተራ ምናምን ከሚለው ጋር በተያያዘ ይሄ የኢትዮጵያ ድንቅ መጽሐፍ ነው የአባቶቻችን የሊቃውንት ምናምን እያሉ ከሚለፈልፉ ሰዎች መካከል የአንዱ ሰው ዲስኩር እንደከሸፈና እንደተማረከ ነው የምንማማረው። ምክንያቱም እሱም ዩቲዩበር ነው፣ እኛም ትምህርቱን እንለቃለን። እኛንም ለመቃወም በኮሜንት ላይ ይሳደባል። ባገኘው አጋጣሚ ከቻለ ባፉ ካልቻለ በግንባሩ እየገላመጠ እየተሳደበን ቢሆን ነበርን እስከዛሬ። አሁን ግን ጊዜው ደርሶ አንዴ ናኖ ቴክኖሎጂ፣ አንዴ ክሎኪንግ ዲቫይስ፣ አንዴ እንደዚህ እያለ ሲቀበጣጥርበት የነበረው አሰራሩ በራሱ በገዛ ቤተሰቡ ላይ መጥቶ እንዴት ችግር እንደፈጠረበት ሰውን እንዲህ አድርጉ ብሎ ሲናገርበት የነበረው የጸሎት ሲስተም ወይም ዘዴ ለራሱ እንዳልጠቀመው እንዲሁም የሚታርካቸው ትርክቶች በልጅነቱ የጠጣቸው የአብሾ ዕውቀቶች እንደሆኑ ያወቀበት ዘመን ጊዜ ቢኖር 2014 ነው። ለኔ 2014 እጅግ በጣም ብዙ ከደብተራዎች ጋር የተጋፈጥኩበትና ፊት ለፊት የተፋለምንበት ቢኖር 2014 ነው። አንደኛው ደብተራ በገሃድ መንፈስ ፊት ለፊት ልኮብኝ መንፈሱ በጣም ከባድ ነበረ። ከባድ የሆነው ግን በምንድነው? በተዘናጋሁበት ሰዓት ያው መንፈስ ስትዘናጉ ጠብቆ ነው የሚገባው። በተለይ ጠቋር የሚባል መንፈስ ብሎ ያያይና የሆነች በጣም ውክብ ያላችሁበት ሰዓት ላይ ስትደርሱ የቺ ሰዓት ምቹ ናት ብሎ ግብት ብሎ እንቅ ነው እና በጣም ይጠብቃል። የሆነች ቀን ይጠብቃል እና ለመፋለም የሞከረ ነበረ። ጸበል ቦታ ሄጄ መንፈሱ እንዲናዘዝ አድርጌ የ2014 መስከረም ላይ ማለት ነው እንዲናዘዝ አድርጌ እንዲቀርጹኝ ያደረኳቸው። እኔ በምጮህበት ሰዓት እኔ መንፈስ እንዳለ እንጂ ማን እንደላከ ምን አይነት ነገር እንደላከ አላቅም። ከዛ ተናዞ ከጨረሰ በኋላ ከነ ስልክ ቁጥሩ የደብተራውን ከነ ስልክ ቁጥሩ ነው የተናገረው። ደውዬ ቴሌግራም ላይ የላኩልህን ቪዲዮ ተመልከተው ነው ያልኩት። የ5 ደቂቃ ቪዲዮ ነው የላኩለት። የተቀረጽኩት 20 ደቂቃ ነው። ቀንጨብ አድርጌ ነው የላኩልህ። 20 ደቂቃውን ከፈለክ ቪዲዮ ዩቲዩብ ላይ ታገኘዋለህ። አንዲት ነገር ብቻ መንካት ነው የሚጠበቅብኝ። አፕሎድ አድርጌዋለሁ። ወደ ህዝቡ ወደ ፐብሊክ መጫን ብቻ፣ አንዲት ነገር በተን መንካት ብቻ ነው የሚጠበቅብኝ። ታርፋለህ ወይስ አታርፍም የሚል ፍልሚያ ውስጥ ገባን። መጨረሻ ላይ እግዚአብሔር ፈቃዱ ሆኖ ራሱ ሰውየው በራሱ ጊዜ በቴሌግራም በጽሁፍ ሲያናግረኝ የነበረው ደውሎ ነው የተደራደር ነው። እንግዲህ እንዲህ አይነት ደረጃ ላይ እስክንደርስ ድረስ የሆነው በምንድነው? እኛም አቅም አለን፣ እናንተ እንደምታወሩት እኛም እናወራለን።
እናንተ አለን የምትሉት መናፍስትን የምትቀጠቅጡበት መንገድ እኛም እንችለዋለን፣ ቀላል ነው፣ ይሄ እኮ ሁላችንም እጅ ያለ ጥበብ ነው ብሎ እናንተ በ20 ብር ወይም በሆነች ነገር ሄዳችሁ ወይም በ30 ብር ቤተክርስቲያን በር ላይ ከሚገኘው መስቀል ካለበት መቁጠሪያ ጋር በተገናኘ እሱን በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ቀጥቅጣችሁ በእምነታችሁ የምትይዙትን መንፈስ እነሱ ስንቱን ስራስር ስንቱን ቅጠላቅጠል ስንቱን ድግምት ስንቱን ልፍለፋ ለፍልፈው መናፍስቱን ጠርተው እኩል ሊሆኑ ይሞክራሉ። የእምነት ኃይል እንደሚበልጥ አላወቁም። እና አሁን የምነግራችሁ በዩቲዩብም በፌስቡክም በማህበራዊ ድረገጾች ላይ የአባቴ አስማት ወይም የአባቶቻችን ጥበብ እያለ ሲደሰኩር የነበረ ሰው ታሪክ ነው የምነግራችሁ። አጭር ናት፣ በጣም ብዙ ትምህርት ግን ትማሩባታላችሁ። እኔ እንደኔ 2 ፓርት አድርጌ ላቀርበው ነው ያሰብኩት። አንደኛው የሱ ፓርት ነው፣ አንደኛው ደግሞ የእህቱ ፓርት ነው። ሁለት ነው፣ ሁለቱም ለየብቻቸው ነው የሚኖሩት። የሱ ፓርት ለብቻው ራሱ የቻለ አንድ ገጠመኝ ነው። የእህቱ ፓርት ደግሞ ራሱ የቻለ ሌላ ገጠመኝ ነው። ስለዚህ በሁለት ተከታታይ ኤ እና ቢ ብዬ አወጣላቸዋለሁ ማለት ነው። ግን ቁጥሩ ተመሳሳይ ነው የሚሆነው የአንድ ቤተሰብ ስለሆነ። ወንድማችን ባለ ታሪካችን እግዚአብሔር የማረከው ክርስቶስ የማረከው የቅድስት ቤተክርስቲያናችን የቁርጥ ቀን ልጅ ለመሆን የወሰነው በራሱ ላይ ከመጣበት በኋላ ነው። የብዙ ሰዎችን እድል ሊያበላሽ የሚችል ድግምት መጽሐፍቶችን በዩቲዩብ እያነበበ አሁን አጠቃላይ ተዘግቷል። ዩቲዩብ ተዘግቷል ሙሉ በሙሉ። ይቀጥላል። ሌሎች ላይም እንደዚሁ እየዞርኩኝ እነግራቸዋለሁ፣ አገኛቸዋለሁ እና መናገር የሚገባኝን ነገር አናግራቸዋለሁ። ከዚህ በፊት አንድ ደብተራ በአየር ላይ የሚንሳፈፍ ከፍ የሚል ደብተራ አይቻለሁ ብዬ ነግራችሁ ነበርና ይሄም ሰው ልክ እንደዚያ ነገር አይቷል። በገጠር ክልል ሄዶ በጓን ከፍ አድርገው ወደ ላይ ሲያንሳፍፋትና ልክ ላም ወይም በሬ ወይም ደግሞ እነዚህ የሳንታ ክላውስ የሚባሉ ሰዎች በአየር ላይ እነዚህ አጋዘኖችን ይዘው እየሄዱ በአየር ላይ ሲበሩ እንደምታዩት እንደ ተረት እንደምትሰሙት በእውነት በጓ በአየር ላይ ስትሄድ አይቻለው ነው የሚለው እሱ። ይህንን ካየው በኋላ ነው ወደ አስማት ወደ ጥበብ ወደሚባለው ነገር ለመሄድ የተሳብኩት። ደግሞም ደብተራው አያቴ ሆም ብሎ ነው ይሄን እንዳያደረገኝ። ለምን ሙሉ በሙሉ አይምሮዬንም ልቦናዬንም ሁሉ ስሜቴን እንዳለ እንድሰጠው ብዬ እንዳዳምጠው ስሜቶቼ በሙሉ የሱ እንዲሆኑ ማድረግ የነበረበት አንድ ከበድ ያለ ማጂክ ማድረግ ነበር። የሚገርመው ነገር ለኔ ይሄን ማጂክ ለማሳየት 3 ወር ሙሉ ሙከራ አድርጎ ነበር። 3 ወር ሙሉ ከመናፍስቶች ጋር ተነጋግሮ ነበር። ይሄንን ጥበብ ለማን ላዋርሰው፣ ከማን ጋር ይሄ ጥበብ ይቀጥል ወደሚቀጥለው ትውልድ እያለ ይጨነቅ የነበረ አያት ነበረ ነው የሚለው። የጻፋቸው መጽሐፍቶች በእያንዳንዱ ገጽ ላይ ያሉት የተለጠፉት ቅጠሎች የቅጠል አይነቶቹ ደርቀው በስዕል እንዲቀየሩ ያደረገው የዛሬ 30 ዓመት ነው። የዛሬ 30 ዓመት ቅጠሎቹን እየቀነጠበ እያመጣ ፎቶ ቤትም እየሄደ ፎቶ እያስነሳ ያንዳንዱን ቅጠል ድሮ በነበረው ይሄ ኮዳክና ኮኒካ በሚባሉ ፊልሞች በነገ እንደዚህ አንድ አንስታችሁ ጠር አጋችሁ የምትመልሱት አለ አይደለም። በሱ ፎቶ ማንሻ ጊዜ ፊልም የታጠበ ሄዶ በፊክሰር በዴቨሎፐርና በተለያዩ ነገሮች እንዲታጠብ ተደርጎ ዶክሜንት ይቀመጥ ነበርና የሚገርመው ማሽን የፎቶ ቤት የማጠቢያ ማሽን ፎር ዘ ፊውቸር የሚቀጥል መስሎት አባቴ የፊልም ማዕት ነው ያስቀመጠው ነው የሚለው። ከአያት የተቀበለውን አባትየው ይሄ ላንተ ስጥ ተብዬ ነው ብሎ ሲሰጠኝ ይሄ እኮ ጊዜው አለፈበት፣ አሁን የት ሄጄ ነው ማሳጥበው፣ በጣም ከባድ ነው ብዬ ተውኩታል። ከዛ አያቴን እየሄድኩኝ ጆሮ በደንብ አይሰማም አያቴ እያልኩኝ ጮክ ብዬ ሳወራው ጎረቤት ሰምተው ና ብለው አንድ አባት ና ችግር የለውም እኔ ያሳይሃለሁ እኔ እነግርሃለሁ ብለው አያቱ ጆሮ ባለመስማታቸው ምክንያት ጮክ ያለ ሲያወራቸው ምንድን ነበር ለአባቴ ያስቀመጥክለት ለኔ ልትሰጠኝ ያሰብከው? አሁን እኮ እንደ ድሮ ፎቶግራፍ በፊልም የሚታጠብበት ጊዜ አይደለም። ያስቀመጥካቸው ዶክሜንቶች እጅግ በጣም የሚጠቅሙኝ እንደነበሩና አሁን ግን ይሄን ፎቶ ማጠብ የት ሄጄ እንደማሳጠበው አላውቅም። በሁሉም ፎቶ ቤት
ፊልም ሳይሆን የሚታጠበው በፍላሽ በሚሞሪ በምናምን በሚባል ነገር ነው። እሳቸው ደግሞ ይሄን አያውቁም፣ በጣም አርጅተዋል። እና ጊዜ ለንስሐ እድሜ ለፍስሐ ተሰጥቷቸው ንስሐ እንዲገቡበት እግዚአብሔር አሁንም ድረስ ረጅም ዓመት ሰጥቷቸዋል፣ ረጅም እድሜ። ለምንድን ነው? ከድብትርናቸውና ከጥንቆላቸው እንዲመለሱ ነበረ። ግን አሁን መመለስ አይችሉም። ለምን? አይምሯቸው ከእሳቸው ጋር አይደለም። ምናልባት ተአምር ተፈጥሮ ጸበል፣ ቅባ ቅዱስ ምናምን አናታቸው ላይ ካላፈሰሱባቸው በስተቀር ሀ ሲሏቸው 2 ቁጥር ወይም ደግሞ ጨ ሲሏቸው መሬት ሰማይና ምድር ነው የሚያወሩት። ምንም አይገናኝም። በፍጹም የማይገናኝ ንግግር ነው የሚናገሩት። ከኖርማል ከአይምሯቸው ጋርም አይደሉም። ስተዋል ማለት ነው። አብሾ ወይም አፍልሆ አናታቸው ላይ ወጥቷል። ወንድማችን ጎረቤት ያሉት ሽማግሌ ከእሳቸው ጋር የኖሩ ከአያቱ ጋር የኖሩ ሽማግሌ ሁሉ ነገር ጠንቅቀው ያውቁ ስለነበረ ቀድመው እያንዳንዱን ፎቶ አሳጥበው አልበም አድርገው አስቀምጠውት ነበር። ለማን ሲባል? ለልጃቸው ብለው ነበር። ልጃቸው ግን ቀድሞ ሞቷል። እኚህ ሰውዬ ልጃቸው ቀድሞ ሞተ። እኔ ምኑንም ፊደሉንም አልቆጠርኩትም። የኔ ልጅ ግን ይሄን ነገር እንዲያጠና ፈልጌ ለአንተ ፎቶ ሲያስቀምጡ ለእኔም እንዲያስቀምጡልኝ እየነገርኳቸው እጅግ ጥብቅ ወዳጄ ስለሆኑና በእድርም በሰፈር ውስጥም በተለያየ እዛ ገጠር ውስጥ እንግዲህ በተለያየ አይነት ነገር እኔና እሱ አንድ ቀን ተለያይተን ስለማናውቅ እንግዲህ ለልጆቼ የምሰጠውን ጥበብ ለአንተም ልጅ ልሰጥ ፈቃደኛ ሆኛለሁና ደስ ያለህ ማድረግ ትችላለህ ብለው አብረው ሁሉ ሄደው ቅጠል የሚበጥሱበት ስር የሚመሱበት ጊዜ ነበረ። ሌሊት እየተነሱ በቃ የተለያዩ ቅጠሎችን በመንካት ዛሬ በቪዲዮ ላይ ምድረ ደብተራ ሁሉ ቅጠሉን ሲነካው አትንኩኝ ባይ ወይም የሰው ነገር የምትባለው ጸለብዳቤ ጸለባዊት ምናምን እያሉ ሲነኳት ቅጠሏ ኩምትር ስትል ይቺ ቅጠል ነች እንደዚህ የምትደረገው፣ ይቺ ናት እንደዚህ የምትደረገው እያሉ የቅጠሉን ተፈጥሯዊ ሁኔታ ከድብትርና አሰራር ጋር በማስተሳሰር ሌላ አይነት ድግምት ሊሰሩ የሚሞክሩ ሰዎች ያደርጉት እንደነበረው እኚህም አያት ያደርጉ ነበር። እና አባትየው ግን ግድ የለሽ ነበሩ። የዚህ ልጅ የባለ ታሪካችን አባት አሁን ይሄ ልጅ በጥረቱ መጽሐፍቶቹን ብቻ እያነበበ ፎቶ እጁ ላይ ሳይኖር ይሞክር ነበረ፣ ይሞክራል። ግን በጣም የሚገርመው ነገር አያቱ የሰጡትን መጽሐፍ ብቻ እጁ ላይ ቢደርስም በልጅነቱ የ6 ዓመት ነው የ5 ዓመት ልጅ ልክ እንደ ደሞዝ ጎሽሜ ያወቃችሁት ደራሲም ነው ይመስለኛል። እንደገናም ደግሞ የፊልም ባለሙያም ነው። ብቻ በአጠቃላይ የስነ ጽሁፍ ሰው ነው። በጣም ረጋ ያለና የተረጋጋ ሰው ነውና እሱ በሰራቸው ፊልሞች ላይ ሕፃን ልጅ ላይ የሚደረግ የሽምደዳ ተግባር አንድ ሙሉ መጽሐፍ ለሕፃን ልጅ እንዲሸመድድ ከተደረገለት በኋላ ሲያድግ በሆነች አጋጣሚ አይምሮን ብቻ ክሊክ ማድረግ ነው የሚጠበቀው። ከዛ በኋላ ሙሉ መጽሐፉን ይዘረዝረዋል። ግን እንደ ላይብረሪ እንደ ሚሞሪ ካርድ እንደ ፍላሽ ነው እንደ ሲዲ ነው የሚቆጠረው። በድሮ ጊዜ አባቶቻችን እንዲህ ያደርጉ ነበረ ተብሎ ነው የሚያዘው። እንግዲህ በተፈጥሮ በኖርማሊ አንድ መጽሐፍ የሚይዝ ሕፃን ልጅ የለም። መንፈስ ቅዱስ ረድቶትም ከሆነ የሚጠቅም ከሆነ ነው እንጂ የማይጠቅምን መጽሐፍ በቃሉ ይዞ ለትውልድ ማስተላለፍ ከባድ ነው። መጽሐፍ ቅዱስን ነው መጀመሪያ እንዲያው በቃሉ መያዝ የነበረበት መያዝ ካለበትም። እንግዲህ የድብትርና መጽሐፍቶችን በአይምሮ እንዲይዝ የተደረገ ሰው ነው ይሄ ልጅ። ገና በልጅነቱ በ5 ወይም በ6 ዓመቱ አሸምድደውታል። ይሄ ባለ ታሪካችን እንደገና በጣም ከባድ የሆነ አፍልሆ ነው አብሾ፣ በጣም ከባድ የሆነ ነገር በላዩ ላይ ተሰርቶበታል ነው የሚባለው። በአረቄና በመስታወት በምናምን አፈ ሕፃን ተደርጎ፣ አፈ ሕፃን ማለት ለሕፃናት ማዋረስ ማለት ነው። ሕፃናት ትንቢት እንዲናገሩ፣ ሕፃናት ብዙ ነገር እንዲያውቁ፣ ከልጅነታቸው ጀምሮ ሂሳብ እንዲደምሩ፣ እንዲቀንሱ፣ እንዲያባዙ እጅግ በጣም ከባድ የሆኑ ቁጥሮችን ከባድ የሆኑ ሂሳቦችን እንዲሰሩ ፍጥነት በተሞላበት መንገድና ግን የሚንከባከባቸው ከሌለ ወይም መንፈሱን ቶሎ ቶሎ ግብር የሚሰጠው የሚያዋርሰው ወይም ደግሞ የተለያዩ ነገሮችን ለመንፈሱ የሚያስፈልገው ነገር የሚያደርግለት ከሌለ ያ ሕፃን ልጅ ከልጅነት ጀምሮ ሃይማኖቱን እንዲቀይር የተፈረደበት ይሆናል። እንዲንከራተትና እንዲበላሽ ከንቱና ብኩን እንዲሆን ከቤተሰቡ ርቆ እጅግ በጣም የተበላሸ ሰው እንዲሆን ለማድረግ መንፈሱ እቅድ ያቅድበታል። ለምን? በዛው ይዞት መጥፋት የሚፈልገው
ያሸመደደውን ያንን ዕውቀት ለጥፋት ሊያውልበት ስለሚፈልግ ማለት ነው። ይሄ ነው እንግዲህ ከወንድማችን መንፈስ ላይ ከቪዲዮ ላይ የተረዳሁት። ለጥፋት ስለምንፈልገው ግብራችንን ካልሰጡን ልጁን ይዘን መጥፋት። እንዲያውም በፓስተሮች ዘንድ በፊት ዘማሪ የነበረ አሁን ታዋቂ ፓስተር የሆነ አብሾ በ4 ዓመቱ አብሾ የጠጣው አያቴ ጋር መጥቶ ነው ያለው። በልጅነቱ እንግዲህ አስቡት፣ የ4 ዓመት ልጅ በነበረበት ሰዓት የዛሬ 40 ምናምን ዓመት ብላችሁ አስቡት። ትልቅ ሰው እኮ ነው። ዛሬ በፊት ዘማሪ የነበረ አሁን ፓስተር ነው። ሁሉ ነገር አውቃለሁ ብሎ ልቡን ነፍቶ ጌታ ተገልጦልኛልና ብዙ ነገር አውቃለሁ ብሎ የሚደነፋ በአብሾ መንፈስ ነው። አያቴ ጋር መጥቶ ጠጥቷል። እና የገጠር ሰዎች በሙሉ ያውቁታል ይሄንን ሰው እና ግን ለማያውቅሽ እዛው እንደሚባለው አይነት ነገር ይስቃሉ። በተለይ ቤተሰቦቹ በሱ ያፍራሉ። ለምን ማን እንደሆነ ቢነግሩትም አልሰማም ብሏል ነው የሚባለው። አንዳንድ ሰዎች በጣም ይገርሙኛል። አሁንም ድረስ ደብተራዎች ሆነው በልጅነቱ የተዋረሰ እንደሆነ ይሄ ዕውቀትህ እኮ የመጣው ከአብሾ ነው ከአፍልሆ ነው ያንተ ጥበብ አይደለም ሲባል እኔ አንብቤን ያወኩት ብዙ መጽሐፍቶችን አገላብጬን ያወኩት ብሎ ነው የሚያስበውና ብዙ ሰዎችን እንዳላነበቡ ጠባብ እንደሆኑ በጣም ትንሽ እንደሆኑ እሱ ግን ብዙ መጽሐፍት እንዳነበበ ሁሉን በቤተክርስቲያን ጉዳይ ላይ እንደ አፖሎጂስት ወይም እንደ ጠበቃ ወይም ደግሞ ሁሉ ነገር እንደሚያውቅ እንደ ወኪል አድርጎ ነው የሚቆጥረው። እንደ ሊቅ አድርጎ የሚቆጥር ሰው አለ እና ይሄ ደግሞ በፕሮቴስታንቱ ላይ ደግሞ ያለው ሰው ደግሞ ልክ እንደዚህ ነው የሚያስበው። የሚገርማችሁ የደብተራ መንፈስ ነው። ትዕቢት አይደለም። ከአንድም 2-3 ጊዜ በሴቶች ጉዳይ ላይ ተከሶ ከመሰረተ ክርስቶስ ሲሆን ከሙሉ ወንጌል ብቻ ተባረዋል ነው የሚባለው። ከሁለት አንዱ ቸርች ውስጥ የነበረ ሰው ነው። ወደዚህ ስንመጣ ወደ ታሪካችን ስንመጣ ይሄ ልጅ አያቱን እንግዲህ እኔ እንድተርከው የተደረገው እንደዚህ እንዳብራራለት ስለፈለገ ነው። አንደበተ ርቱዕ አይደለም ልጁ። አንደበተ ርቱዕ ማለት ይሄ ፍሉንትሊ በቃ ሲናገር ፍርሃትና ትክክለኛ ባህሪው ሲመጣ አይናፋር ነው። በፊት ግን ፈጣጣ ነበረ። ድርቅ ያለ ሰው ነበረ። ሲናገር ራሱ ረፍት የለውም፣ አይደክምም። እና ምናልባት መንፈሱ ያቀበለ ነገር ነው ብዬ ነው የማስበው። እንዲያውም አሁን በአዲስ ስነ ምግባርና በአዲስ ባህሪ ተገልጬ ከሰው ጋር ሳወራ አንተ ልጅ እንትንህ ተቀይሯል፣ የሆነ ስታይልህ ተቀይሯል ይሉኛል የሚያውቁኝ ሴቶች። በተለይ ተንቀዠቀዥኩባቸው በፊት እና ሙከራ ከጀመርኩባቸው ጊዜያቶች ጀምሮ ከዛሬ 15 ዓመት ጀምሮ ማለት ነው እስካሁን ድረስ የማሳያቸው ባህሪዎች እጅግ በጣም የሚያናድዱና ይሄ ነው የማይባል ግልብጥ ያለ ባህሪ ነው ማሳየው። እዚህ ጋር ነኝ ሲሉኝ እዚህ ጋር ተጨበጠ ሲሉኝ የሚለቀቅ ወይም ደግሞ በቃ ትተናል ተጣልተናል ሲሉኝ መጥቼ የምታረቅ አይነት ነገር ሰው ሆኜ ትንግርት ሆኜ ነበር ለራሴ እስኪገርመኝ ድረስ አለ። እነዚህ የምነግራችሁ ነገሮች ምንድናቸው? የአብሾ የአፍልሆ የመዋረስ ምልክቶች ናቸው። እና በጋቢ ጠቀለለኝ ነው የሚለው። በጋቢ ተጠቅልዬ ሲነገራቸው ማለት ነው። አንተ ሕፃን ሆነህ እኔ ከኋላ ብብትና ብብትህን ይዤ በፍየል ላይ አስቀምጬህ አያትህ ደግሞ ከፊት ፍየሏን በገመድ እየጎተቱ ቀንዷን አስረው ጫካ ለጫካ ሄደን እጅግ በጣም ጭር ያለና ረጅም ወደሆነ ተራራ ይዘን ሄደን 3 ቀን ሙሉ ጫካ ውስጥ አድረናል ሲባል እኔ አላውቅም። ሕፃን ሆኜ ነው አላስታውሰውም ነው የሚለው እሱ። በፍየል ላይ ተቀምጠህ እኔ ከኋላ ብብትና ብብትን ይዤ እንዳትወድቅ ደግፌህ ነው የሄድከው። ዛሬ አንተ በፍየሏ ላይ ነህ፣ ነገ ከነገ ወዲያ ደግሞ መንፈሱ በአንተ ላይ ነው የሚሆነው የሚለው ይሄን ሐሳብ እናውቀዋለን። እና መናፍስትን ማላመድ የሚባለው ነገር አያቴ ጋር በደንብ ነው ያለው ነው የሚለው። ሌላው በጣም እርግጠኛ ሆኜ ልናገር የማልችለው ግን የምገምተው አንድ ነገር አለ ነው የሚለው። እንጠብቃቸው ከሌላ የሚመጡ ፍጥረታት ከሜምሮስ የሚመጡ ፍጥረታት እንዳሉ በመሪራስ አማን በላይ ታቦር ሰረገል ማን ነው 7ቱ ሰማያት የሚለው መጽሐፋቸው የመጀመሪያ መጽሐፋቸው ላይ ይሄን ነገር እኔ አንብቤው ነበረ። እና ይሄ ልጅ ራሱን የነገረኝ ይሄንኑ ራሱን የደገመልኝ ምንድን ያለው ከሌላ ዓለም የሚመጡ ፍጥረታት እስኪመጡ ድረስ 3 ቀን እዚህ መቆየት አለብን። ለብቻ ሄጄ ነው ማገኛቸው። ንፋሱን አትችሉትም። በአይናችሁ ፊት በጣም አደገኛና ከባድ ስለሆነ እናንተ እዚህ ቆዩ ብለው አያትህ ትተውን ሄደው ነበረ። እና ሄደው የማስታውሰው ነገር ድምፅ ሰማ ነበረ። ጀት ወይም አውሮፕላን
ጀት ወይም አውሮፕላን ሲመጣ የሚያሰማው ድምፅ አለ። በጣም ከባድ የሆነ ድምፅ የሚያሰማው ይሄ ወደ አውሮፕላን አካባቢ ስትጠጉ የሚያሰማው ድምፅ ታውቁታላችሁ። በጣም ሲር ያለ የሚጮኸው ነገርና እንደሱ አይነት ድምፅ መጥቶ ከሄደ በኋላ አያትህ መጥተዋል እና ምንድነው ስላቸው መጥተው አግኝቻቸው ተመልሰው ሄዱ ነው የሚሉትና ይህንን ደግሞ በመላከ መንክራት መምህር ግርማ ወንድሙ መጽሐፍ ላይ በተለይ 4ኛው መጽሐፋቸው ላይ ይመስለኛል የሰው ቃርሚያ የሚለው መጽሐፋቸው ላይ ሳይሆን አይቀርም አንብበውልኛል። እኔ ራሴ ቤታቸው ይሄን መጽሐፍ ገና ሳይታተም ደብተራ በልሳቸው በልጅነታቸው ደብተራው አይነ ስውሩ ደብተራ ሰውዬ እንዴት መንፈሱ እንደሚመራው እንዴት እየመራው እንደሚሄድ እንዴት ከመንፈስ ጋር እንደሚዋረሱ ጉቶ የሚመስል የሆነ ኩበት የሚመስል እንጨት የሚመስል ፍጥረት መጥቶ አውሩቷቸው ትልቅ ነው ዛፍ የሚንቀሳቀስ ዛፍ ነው የሚመስለው አውሩቶት ሰውየውን ያንን እውሩን ደብተራ አውሩቶት ሲሄድ ያዩበት ሁኔታ እንዳለ ተናግረዋልና እንዲህ አይነት ለየት ያሉ ስጋ ለበስ አጋንንቶች ኤሊያኖች ፍጥረቶች ከባህር ተስበው የሚወጡ እንደ መርሚድ የሚመስሉ ግን ሌላ አይነት የባህር ውስጥ ዓለም የሚኖሩ በተለይ እኛ ሀገር ወደ ወንዝ በሰሜኑም በደቡብም በምዕራቡም በምስራቁም ክልል አካባቢ ኢትዮጵያኖች ውስጥ መሀል አዲስ አበባ ሳይሆን ጥግ ጥጉ ላይ ማለት ነው ምን ሰማቸው እኔ ለአገልግሎት በመውጣበት ሰዓት ባህር ውስጥ ድንገት የገቡ ወይም ተጎትተው የገቡ ሰዎች ወይም ለመዋኘት ገብተው ከባህር ውስጥ አይተው የሚመጡትን ነገር ሲናገሩ ያስደነግጣል። ሹሩባ የተሰሩ ልጆቻቸውን የሚያጠቡ ቡና የሚያፈሉ በወርቅ ጀበና በወርቅ ስኒ በወርቅ ሙቀጫ በወርቅ አልጋ በወርቅ ወንበር የተቀመጡ እጅግ በጣም ብዙ ባለዛሮችና ባለውቃቢዎች በባህር ውስጥ አይቻለሁ ብሎ የሚናገሩ ሰዎች እንዳሉ በየሰፈሩ ብዙዎቻችሁ ትሰማላችሁ። ይሄ ደግሞ ከባህር ተስበው የሚወጡ ጋኔኖች ናቸው። ዛሬ ነጮች መርሚድ ምናምን እያሉ ያሞካሿቸዋል። ኢቭን ፊልም ሲሰሩ ትራንስፎርመር ወይም ከባህር የሚወጣው አሁን ቅርብ ጊዜ እንዲያውም የሆነ አጋጣሚ እያየሁ ነበር ፊልሞች ላይ ከባህር ውስጥ ሮቦቱ ሲወጣና ያን ሮቦት ከተማዋን ለማጥፋት ተፋልሞ ወደ ባህር ተመልሶ ሲገባ ያሳያሉና ሮቦት ነው ግን የሌላ ዓለም የሰሩት ሮቦት ነው። በዚህ ዓለም የተሰራ ሮቦት አይደለምና በሲስተም እያደረጉ አዲሲቷን ባቢሎን ወደቀች ተብላ በራእይ ላይ ተነገረላት አዲሲቷ ባቢሎንና እንደገና ደግሞ ሉሲፈርን ወይም ደግሞ ይሄ ዓለምን የሚገዛው አሸንፋለሁ ብሎ የሚያስበውን መንፈስ በተለያየ አይነት ሲስተም እያደረጉ ሊሰሩ ይሞክራሉ። በብዙ አይነት ዘዴ አንዲት የሆነች በቅዱሳን ደም ላይ የሰከረች በነብር ላይ በሰባት ራስ ባለው ዘንዶ ላይ የተቀመጠችን ሴት በሆነ ሲስተም እያደረጉ ለመስራት ይሞክራሉና ይሄ ሁሉም ነገራችሁ ነገር አሁን ይሄ ልጅ በህፃንነቱ ከተደረገበት ነገር ጋር የተገናኘ ነው። ዝም ብሎ አይደለምና አሁን አያቱ ማስተዋል ቢችሉ ቢጠየቁ እኔም ብጠይቃቸው ደስ ይለኝ ነበረ። ለምን ኤሊያኖችን እንዳዩ የሌላ ዓለም ፍጥረቶችን እንዳዩ ነው የሚናገሩት እኚህ ጎረቤቱ ሽማግሌ። እሳቸውን ኢንተርቪው ማድረግ ፈልጌ ኢንተርቪው አድርጌያቸው የተሟላ ነገር አላገኘውም። ለምን እሳቸውም አንደበተ ርቱዕ አይደሉም። ወይም ደግሞ ያልተማረ ገበሬ ታውቃላችሁ ምስኪን ሲያወራ እንደ ትውስታ በግድ ጠይቃችኋቸው ነው የሚናገሩት። እሱማ ምን መሰለህ ይላሉ። ማለት ለኔ ብለው አግዘውኝ እያንዳንዷ ነገር አስበው አሰላስለው አይደለም የምትሉት እኔ ነኝ ጎርጉዬ ጠይቄያቸው የሚመልሱልኝ። ከዛ ተቸገርኩኝ ማለት ነው። ልጁም ተቸገረ። እሱማ ምን መሰለህ እያሉ ነው የሚናገሩት። ወደ ዋናው ነገር ስመጣላችሁ ይሄ ልጅ በልጅነቱ ይሄን ከተዋረሰ በኋላ እንደ ሳይካትሪስቶች ምን ማወቅ ጀመረ። አንዳንድ ያለፍ አለፍ ብሎ አለ እንደ ጥበብ ነገር ሆኖ ይመጣብኛል። የተደፈነ ሳጥን ውስጥ የተዘጋ ሳጥን ውስጥ ምን እንዳለ ማወቅ ቻልኩኝ ነው የሚለው። ዝግ የሆነ ሳጥን ውስጥ ስገምት ይሆናል አለ። ግምቴ አንዳንድ ቀን ደግሞ ኃጢአተኛ ሲሆን ነው ይሄ ግምት የሚስተካከለው አለ። በጣም በቃ ዘማዊ ሲሆን ኃጢአተኛ ሲሆን ከቤተ ክርስቲያን ጭልጥ የራቅኩኝ ሲሆን ለሰው ክብር የሌለኝ ሰው ሆኜ ራሴን በማገኝበት ሰዓት ይሄኛው አይነት ማንነቴ በጣም ጎልቶ አገኘዋለሁ። መንፈሳዊ ሆኜ ደግሞ ስመጣ ስመሰጥ ሳዳምጥ ሳነብ በተለይ ወደ ዕውቀት ደረጃ ላይ ልመጣ ስሞክር ደግሞ ድራሹ ይጠፋል አለ እና ሳልወድ በግዴ ዓለማዊ መሆን ተመኘዋል። ዓለማዊ መሆን አያቱ የሚያደርጉት ነገር ከባድ ነው።
አያቱ የሚያደርጉት ነገር ከባድ ነው። ግን በህይወት ዘመናቸው አላደረጉትም። ይሄን በጣም በቃ እርግጠኛ ነኝ ብለው እኚህ ገበሬው የሚናገሩት ምንድነው ሰው ለመንፈሱ መስዋዕት አድርገው አላቀረቡለትም። ሰው ብቻ ነው ያልገበሩለት እንጂ ማንኛውም ግብር የሚባለው ነገር አቅርበውለታል። እንስሳ የራሳቸውን ደም በህይወት እያሉ ማለት ደማቸውን ገብረውለታል። ኢቭን ይህንን አሰራር ከጀመሩበት ጊዜ ጀምሮ በደም የሚደረጉ መስዋዕቶችን ከጀመሩበት ጊዜ ጀምሮ ነው እንዲያውም አይናቸው እየተጋረደ ጆሮአቸው እየተደፈነ ምን እያለ መምጣት የጀመረው ከዛሬ 10 ምናምን ዓመት በኋላ እሳቸው እየተደፈኑ ሲመጡ ልጁ ከዛ እንግዲህ ከ15 ዓመት ጀምሮ ያልኳችሁም ለዚህ ነው። እሳቸው ጆሮአቸው እየተያዘ አይናቸው እየተያዘ ሲመጣ ልጁ ደግሞ ይህን ነገር ለመቀበል ለመዋረስ እየፈጠነ መጣ። አሁን የዚህ ሚስጥር ግን ፓስወርዱ ያለው አባቱ ላይ ነበረ። ይሄ ልጅ በልጅነቱ ምንም እንኳን አያቱ ወስደው ሊያዋርሱት ቢሞክሩም አያቱ ከመንፈሱ ጋር በደንብ ሊስማሙ አልቻሉም፣ ሊዋሃዱም አልቻሉም። አባትየውም ጭምር ማለት ነው። አባትየው በልጅነታቸው ከልጁ እንዲያውም የበለጠ በፈጠነ መንገድ ከ4 ዓመት 5 ዓመት ጊዜ ላይ አብሾውን ተዋርሰውታል። መጽሐፍ ሸምድደዋል ባይምሯቸው። ግን ዓለማዊ ሆኜ መኖር እንፈልገው ያንተን አስማት አልፈልግም ብለው አባትየውን ርቀው በኑሮ ሚስት እየቀያየሩ 5-6 ሚስት እያገቡ ሀብት ንብረት አገኛለሁ ይላሉ፣ መልሶ ይቀማሉ። አባትና ልጅ ሳይስማሙ ነው የኖሩት። የልጁ አባት ማለት ነው። በመሃል ያሉት ሰውዬ አያትና የልጅ ልጅ አብረው ነው የኖሩት። መሃል ላይ አባት አለ እና ይሄ አባት ሰካራም ነው፣ ሲለፈልፍ የሚናገረውን አያውቅም ምናምን እንደዚህ አይነት ነገር አለበት እና ወደ አባቱ አንድ ቀን ሄደ እና አሁን ጊዜው ደርሷል ይላል እና አባትን ሂድ እስቲ አምጣው፣ ጫት ቤት ማን ነው እንትን ጠጅ ቤት ነው ያለው፣ ሂድና አባትን ከጠጅ ቤት ተቀብለውና ብላ እንጀራ እናቱ ታዘዋለች እና ሄዶ ከጠጅ ቤት አባቱን ጎትቶ ያመጣዋል። ልጁን ሲያየው ይኸውላችሁ አሁን ጊዜው ደርሷል እያለ መቀባጠር ጀመረ መንፈሱ። ጊዜው ደርሷል፣ በደንብ ነው ጊዜው የደረሰው። እኔ አሁን የማወራውን ነገር ልጄ ይረከበኛል፣ ከዛ በኋላ ልጄ ጎበዝ ይሆናል፣ ይተኮሳል ምናምን እያለ አባትየው እየተለፋደደው ሲመጣ የምን ጊዜ ነው የምትለው? አሁን የምቀባጥረውን አሁን የምነግርህን ነገር ያዝ፣ ከዛ ውጪ ሌላ ምንም ተስፋ የለህም እያለ አባትየው ቀባጠረ እና ልሳን የሚመስል ነገር ነው። እንግዲህ በማታ ነው፣ ከምሽቱ 5 ሰዓት ተኩል ነው። ወደ ቤቱ እያመጣው ነው ያለው። ሰክሯል። እጁን ይዞ በብቱን ይዞ እየተንገዳገሩ ነውና እንደ ልሳን የሚመስል ልሳን ስላችሁ እንደሚሉት ማለት ነው ማለት ሲሆን እንደሚሉት ፕሮቴስታንቶች ሻሻቃቃ በተሻሻሻ ምናምን የሚሉት የሚቀባጥሩት ነገር አለ። ብትሰሙት ያስቃችኋል በጣም እና መዘባረቅ ነው። ይሄንን መጽሐፉ ላይ አይቼዋለሁ አባቴ አንተም ተዋርሳል የሰው ጊዜ በደንብ ነው እንጂ ያዋረስ ነው ይላል። የተዋረስኩት አይልም። በደንብ ነው እንጂ ያዋረስ ነው ሲል ያዋረስ ነው። ግራ ገባው ልጁ። ማን አባት ውስጥ ሆኖ ማን እንደሚያወራ ግራ ገባውና ውሃ ውስጥ ሆኖ የሚያወራ ሰው ወይም ደግሞ የፏፏቴ ድምፅ ነው የሚሰማኝ። በጣም ተቀየረብኝ ድምፁ። ፊልም ላይ እንደምንሰማው አይነት ነገር ድምፅ ነው የሚሰማኝ ነው የሚለውና ኦኬ አልኩኝና ሞባይል ላይ አጣርጌ አውጥቼ እንደዚህ እንዳቀፍኩት ሞባይልን ሪከርድ አድርጌ እንደዚህ አድርጌው እየሄድን በጣም ቀባጠረ፣ በጣም ለፈለፈ፣ ብዙ ነገር ለፈለፈ። መጨረሻ ላይ የሆነ የቁጥር ኮድ ተናገረና ከዚህ በላይ ያለውን አላቅም አለና እንትን ዘጋ። ቁጥሩ ደግሞ በግዕዝ ነው የተናገረው እና እስራ ምዕቱ ምናምን እያለ በጣም ብዙ ነገር ቀባጠረ። ምንድን ነው ይሄ ነገር? ኮዳችን ነው አለ። እንደዚህ ብሎ ኮድ ነው ይሄ የኛ ኮድ ነው እና ከቻልክ ያዘው፣ ካልቻልክ የራስ ጉዳይ፣ እኛ መጀመሪያ ልትንከባከበን ይገባል ምናምን ብሎ ከዛ አባትየው መጥቶ አልጋ ላይ ተኛ። በማግስቱ አባዬ ጠዋት ማታ ስትቀባጥር የነበረው ነገር ስማ ሲለው ጊዜ ምንድን ነው እኔ ነኝ ይሄው እኔ ምንም የማውቀው ነገር የለም። አባትህ ግን ድሮ ሊያዋርሰኝ ሞክሮ ነበረ፣ እኔ አልፈልግም ብዬ ትቼ ወጥቻለሁ። ይሄ የምቀባጥረው እኔ ነኝ። ምንድን ነው የምዘባረቀው? እባክህ ይሄ እኮ እዛ ሞባይል ላይ ቲክቶክ ላይ ምናምን ማየው የምሰማው የጴንጤዎቹ ልሳን ብለው የሚቀባጥሩት ነው። ታዲያ አንዳንድ አስማት መጽሐፍቶች ጀርባ ላይ አተሌል ዋተሌል ዋተሌል አተሌል ምናምን እያሉ ምናምን የሚቀባጥሩት ነገር አለ። እነዚህ ፊደሎች እጅግ በጣም በጣም ጥልቅ የሆነ ሚስጥር አላቸው በመናፍስቱ ሴራ። በቤተ ክርስቲያናችንም ግን ለምሳሌ አንዳንድ ጸሎቶች ቦታ ላይ በተነበው የሚታለፉ የሚመስሉ ግን በዜማ የሚታለፉ አሉ። ለምሳሌ
የ የሚለው ፊደል በቅዳሴ ላይ በዜማ ነው የሚል ዜማ አለበት። ለምሳሌ ይሄንን በምን ላይ ታገኙታላችሁ? ምናልባት በቅርበት የዘማሪ ዛሬ በጣም ትልቅ አባት